የጠርሙሱ ሳጥን። ከዕለታት አንድ ቀን ሮድሪክ የተባለ አንድ ወጣት አዳኝ ጫካ ውስጥ ይኖር ነበር። ስራውም የተለያዩ እንስሳቶችን ማደን ነበር። አንድ ቀን አንዲት አሮጊትን ያገኛል መንገድ ላይ። አትክልቶችን ተሸክማ የምትዞርን አሮጊት አስቀመጠችው መንገድ ላይ። ማሳልም ጀመረች። ደነገጠና ሮድሪክ ይቅርታ ማዳም እንዴት ኖት አሏት። አጠገቧ መጠጋት። ሰላም ኖት አሏት። አሮጊቷም እርዳታ ትፈልግ ነበርና በሚያሳዝን ሁኔታ እንዲሸከምላት ያን ወጣት ሰውዬ ለመነችው። ምክንያቱም እዚህ ብቻዋን ነው የምትኖረው፣ ማንም የሚረዳት የለምና። ስለዚህ እንዲያግዛት ወደ ቤት እንዲወስድላትም ጠየቀችው። እሱም ጎበዝ ነበርና ተሸክሞላት መሄድ ጀመሩ። መንገዱንም ደስ በሚል ወሬ እየተጫወቱ እያወሩ ሳያስቡት ወደ የሚፈልጉት ቦታ ደረሱ። እዛም ቦታ ላይም በሩ ላይ ያስቀመጠላት። አንተ ምን ያህል ደግ ሰው ነህ! እኔ አምላክ ነው አንተን ይላከልኝ። በጣም ወድጄሃለሁ። እንደው ጥሩ ሰው ነህ። እኔ ለዚህ ደግነትህ የሆነ ነገር ሰጥሃለሁ፣ የሆነ ስጦታ ሰጥሃለሁ ብላ በአስማቷ አንድ ደጋን፣ የቀስት ደጋን ሰጠችው። ይሄ ደጋን የፈለከውን ነገር እንድትፈልገው እንዲሁም ደግሞ ወደ አንተ እንዲመጣ የፈለከውን ነገርም እንድትመታበት ይጠቅማል። አንተ ጎበዝ አዳኝ አለችው። እናም የፈለከውን ወደምትፈልገው ነገር ይቀይርልሃልም አለችው። ይህ ሰውዬ በጣም ተደስቶ አመሰገናት። ውለታውንም እንደሚከፍል ነገራት። እናቴ ሆይ በጣም አመሰግናለሁ አላት። ሳያስበውም ተሰለበችበት። ደነገጠ። በውስጡ ምን አይነት ደግ ሴት ናት እያለ ጉዞውን ጀመረ። በመንገድ ላይ አንድ የተጎዳች ሰሳና አንድ አዳኝ ነብር አጋጠመው። ሰሳዋ ተጎድታለች፣ ፈርታለች። ነብሩ ሊበላት ጠጋ 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 ይላል። ይህ ደግ ሰው ደግሞ የተሰጠውን ቀስት ተጠቅሞ ወረወረበት። ወዲያውኑም ነብሩን ወጋው። ሂዱጣ አንተ አለው። ወዲያውኑ ነብሩ ሲወጋው ወደ አንዲት መጥፎ ጭራቅ ሴት ተቀየረ። እቺ ጭራቅ ሴት ለካ ተደብቃ ውስጡ ነብር መስላ ሴራ የምትሰር ነበረች። ወዲያውም ተሰለበች። ከዛ ይህም ሰሳ ወደ ሮድሪክ ለመቅረብ አልቻለም። ሮድሪክም ሮጠና ወደሱ ሄደ። ደነገጠ። እንዴ ነብር እንደዚህ ደግሞ ይሆናል እንዴ አለ። ከዛ ሰሳውን ማከም ጀመረ። አንተ ምን አይነት ደግ ሰው ነህ አዳንከኝ ሲል ደነገጠ። እንዴ ትናገራለህ እንዴ አለው። አው እኔ በአንድ ወቅት ንጉስ ነበርኩኝ። ወደዚህ ዲር ሰሳነት የተቀየርኩት እኮ ከዕለታት አንድ ቀን ንግስናዬን ይዤ እየኖርኩ ነበረ። በአንድ ቤተ መንግስት ውስጥ፣ በሚያምር ቤተ መንግስት ውስጥ እኖር ነበር ከዕለታት አንድ ቀን። ከሳም አብራ ካለችው እህቱ ጋር ሰዎች ይወዱታል። በየከተማው ሲሽከረከር አንዲት አሮጊትን ያገኛሉ። እሷንም አሮጊት ለመርዳት ይዟትና ወደ ቤተ መንግስታቸው ይዘው ይገባሉ። ይሄ ደግነታቸውንም በመጠቀም አሮጊቷን ምግብ መመገብ ይጀምራሉ። ለካች አሮጊት ሰይጣን ናት። በውስጧ መጥፎ ነገርን ታሰላስላለች፣ ትስቅባቸዋለችም እያለች። ነገር ግን ንጉሱ እና እህቱ አልገባቸውም ነገሩ። በእነሱ ቤት ጥሩ መስራታቸው ነው። ከዛም ጽዋችንን አንሳ ሲሉ እቺ መርዝ አሮጊት በውስጧ መጥፎ ነገር ይዛ ነበረ። ወዲያውም ባላት አስማት መርዛት አረገችባቸው መጠጣቸው ላይ። ወዲያውም ወደቁ፣ ፌንት በሉ። እኔ እናንተን የኔ ባሪያ ነው ማረጋችሁ ብላ እሱን ወደ አንድ ዲር ሰሳነት ቀየረችው። እሷንም ወደ አንድ ብላክ ወደ ሳጥን የሚመስል የጠርሙስ ሳጥን ውስጥ አደረገቻት። ቤተ መንግስቱንም ቀየረችው ወደ ጥንጥ መኖሪያ ቤት።
ይህንን ተአምር እኮ ሊያምን አልቻለም። ነቃ። ንጉሱ ቭላድሚር ወደ እንስሳነት ተቀይሯል። ራሱን ሳይ አላመነም። ምንድን የተከሰተብኝ ማለት ጀመረ። ምንድን የተከሰተብኝ? ምን አይነት መጥፎ ቀን ነው? እህቴም እዚህ ውስጥ ናት እያለ ደነገጠ። ንጉሷ ሆናለች፣ በሷ ቤት ንግስት ሆናለች። እቺ ጭራቅ ሴጣን ትስቅበታለች። ይሄን ቤት ለቀህ ብትወጣ ስትለው ደንግጦ አመለጣት። ተናደደች። ተናዳ አንተ ብላ ወዲያ ወደ ነብርነት ተቀየረች። ከዛ ልታድነው ጫካ ውስጥ መሮጥ ጀመሩ ሁለቱም። እሱ ወደቀ፣ ተጎዳ። ወዲያው እሱን ማሰቃየት ጀመረች። በዚህ አጋጣሚ ነበረ ሮድሪክ ያዳነው። በዚህ ሰዓት ማትመጣልኝ ምን ይውጠኝ ነበረ? አንተ ምን አይነት ቸር ሰው ነህ፣ ምን አይነት ደግ ሰው ነህ እያለ ታሪኩን ያጫውተዋል። ሮድሪክም ይሄን ነገር ሲሰማ በጣም አዘነ። ወዲያውም እሱ ወዳለችበት ቦታ ወስደሃለሁ ብሎ ንጉሱ ወሰደው። ይኸው ደርሰናል። እዛ ጋ አንድ የጠርሙስ ተራራ አለ። እዛ ነው ያለችው እያለ በማልቀስ ይነግረዋል። አምላኬ ሆይ እህቴን አድንልኝ ይላል። ሮድሪክም ግራ ገብቶታል። አንድ ሐሳብ አለኝ፣ አትፍራ ቫንደር እያለው ያጽናናዋል። አትፍራ፣ እኔ ደርስላታለሁ፣ እኔም አድናታለሁ ብሎ አጽናናው። ከዛም አስማተኛ አይኑን በመጠቀም አርጊቱ ያለችበትን ቦታ ማሰብ ጀመረ። ለካ የጠርሙሱ ተራራ ላይ ቤቷ ውስጥ ተደብቃ እንደምትኖር አወቀባት። ለካ እሷ ቤቷ ውስጥ ሆና ሴራዋን ትሸርባለች። በጣም ተናዳለች። ምን አይነት አዳኝ ይሆን ያገኘኝ እኔን? ምን አይነት ኃይል ቢኖረው ነው ካለሁበት ከነበርኩበት ነብርነት ቀይሮኝ ወደ ማንነት የሚገርበኝ? እንዴት አይነት የተረገመ ሰው ነው ብላ ማሰላሰል ጀምራለች። ይሄን ሰውዬ አንድ ቀን እገለውና የራሴ ባሪያ ነው ማረገው፣ የእውነት አለቀውም ስትል ለራሷ ቃል ገባች። ከውስጧ ሊወጣ አልቻለም። አሁንም ደጋግማ ታስበዋለች። ደጋግማም አይምሯ ላይ ትመላለሰዋለች። ከዛም ወደ ተራራው ለመሄድ ተሰናበተ። በል ፈጣሪ እርዳህ አለው። እኔ ባለኝ ቸርነት ባለኝ አቅም እሄዳለሁ ብሎ ወደ ተራራው ቦታ ወሰደው። እንደደረሱም ወዲያው ወደ ተራራው ለመውጣት የሚችለውን ያህል ዘዴ መዘየር ጀመሩ። እባክህን አንተ እህቴን አድንልኝ አለው። ከዛም ወደ ተራራው መውጣት ጀመረ። ድንገት ግን ተራራውን በሚወጣ ሰዓት አንዱ የተራራው የብርጭቆ ጫፍ ይቆርጠዋል፣ ያመዋልም፣ ይናደዳል። ብርዱም አልቻለውም። ነገር ግን ቃል የገባውን በማስታወስ የደረሰበትን ጫና ተቋቁሞ ወደ ተራራ መውጣት ጀመረ። እንደደረሰም ወደ ተራራው ይመለከቷል። ያን ቤት አንድም ቤት ያገኛል። ኳኳኳኳኳኳኳ ማን ነው እዚህ ያለው እንዴ? አንተ አዳኙ ብላ ደነገጠች። እሱም እባክሽን እኔ መንገድ ተጓዥ ነኝ፣ ማደር ፈልጌ ነው። ልክ እዚህ ተራራ ላይ ሳይ የሆነ ሰው እንደሚደርስልኝ ገብቶኝ መጣሁ አላት። እባክሽን እዚህ እንዳድር ፍቀጅልኝ። ዘረለዛ እዚህ ምንም አይነት ነገር የለም፣ ማንም እዚህ ማደርም ሆነ መቀመጥ አይችልም። ጥፋ ከዚህ አለችው። ጥፋልኝ፣ ከአይኔ ራቅልኝ እባክሽን ማዳም፣ ለአንድ ሌሊት ብቻ። እውነቴን ነው፣ እኔ መንገደኛ ነኝ፣ ልተኛ ፈልጌ ነው። አንድ
ጠርሙስ ሳጥን እንዳለም አውቃለሁ ሲላት ደንግጣ እንዴ ጭራሽ ይሄን ማውቀህልኛል በልበል ውጣ አለችው። ከአይኔ ራቅልኝ ስትለው አንቺ ማላቀሽ መሰለሽ እንዴ መጥፎ ሴት እንደሆንሽ ማላቀሽ መሰለሽ አላት። ደነገጠች። ወዲያውም ሊወጋት ሲል ራሷን ወደ አንድ እርግብነት ቀየረች፣ በረረች። እኔን መግደል ቀላል ነገር መስሎ ታየህ ብላ የሽሙጥ ሳቀችበት። ቆይ መጣልሃለሁ ብላ ለመብረር ተዘጋጀች። ከዛም ሮድሪክ ምትሃተኛ ደጋኑን በመጠቀም ያለ የሌለ ኃይሉን በመጠቀም ቀስቱን ወረወረባት። ቀስቱም ሳይታይ ብር አለና በፍጥነት ፍላጻው በመምዘግዘግ ወጋት፣ ገደላትም። ወዲያውኑ ሞተች። ከዛም ሮድሪክ ቤት ውስጥ በመግባት መዘዋወር ጀመረ። ከዛ አንዲትን የምታምር ንግስት ያያል፣ ይወዳታል። ወዲያውም ወደ ፍቅር ወደቀ፣ ወደዳት። ምን አይነት የምታምር ሴት ናት እያለ ወዲያውኑ ወደ እውን ቀየራት። መልከ መልካም ወጣት የሆነች ሴት ላይ እጁን አገኘ፣ ደስም አለው። ኦ በጣም አመሰግናለሁ፣ አንተ ምን አይነት ጀግና አዳኝ ሰው ነህ ብላ ንግስቷም በፍቅር አይን እያየችው በመውደድም ልብ እየሆነች አደነቀችው፣ አሞገሰችው። እባክህን እዚህ ጠርሙስ ውስጥ ቤተ መንግስታችን አለ፣ እባክህን ከቻልክ ይህንን ቤተ መንግስት ወደ ትልቅ መኖሪያችን ብትቀይርልን ደስ ይለኛል አለችው። ምን ያቅተኛል አለና እሱም ወዲያው ቀየረላት። ከዛም ያኛው ሰሳ ወይም ዲሩ አዝኖ ወደ ቤት ሲመጣ አገኛት እህቱን፣ ደስ አለው። አንተ የእውነትም ደግ ሰው ነህ ሲል ወዲያው ተቀየረ። ደነገጠ ሮድሪክ። ከዛም ንጉሱ ወደ ቀድሞ ስልጣኑ ገባ። ሮድሪክም ከንጉሱ እህት ጋር በፍቅር ስለወደቀ ተጋባ። ዘውድም ደፉ። የሚያምር አልባስ ለብሰው ተጋብተው በሰላም መኖር ጀመሩ።